ነፍስ ታሪክ ከአገር በርካታ ነውሮች መካከል አንዱ ነው። ደግሞም የበዳዮችን ነውር ብቻ ሳይሆን የተመልካቹን ገመናም የገለጠ ሆኗል። በጋራ ማዘን የቸገረው አገር ተበዳይ የደረሰባትን ስቃይ ለመናገር ስትደፍር ድራማ ነው ብሎ የሚናገር የዘመን ገመና ሳይንሳዊነትንና ምክንያታዊነትን ለማስፈን ይተጋል ተብሎ የሚጠበቅበት ደግሞም ዩኒቨርሲቲ የሚልን ስም የሚያመለክተው የዶምቢዶሎ ዩኒቨርሲቲ ብርቱካን ላይ የተፈጸመውን ጥቃት እሷም ላይ የደረሰውን በደል ከማውገዝ ይልቅ ስሙ ባልተጠቀሰበት ሁኔታ እየዛተ ብቅ ብሏል። ከዩኒቨርሲቲው መግለጫ በፊትና በኋላ ጉዳዩን ያልተፈጸመ ለማድረግ የጣሩ ማስረጃ አቅርቡ በማለት ሊሞግቱ የዳዳቸው አእምሮና የሚያዝን ልብን ያልታደሉ የጭካኔ ሰዎች በዝተው መታየታቸው እነዚህ በእርግጥ ከደፋሪዎቹ በምን ይለያሉ የሚልን ጥያቄ ያጭራል። ሴትነቷ ለጥቃት የዳረጋትን፣ ጾታዋ እንዲህ ላለ መከራ ያበቃትን ሴት ለደፋሪም ለተደፋሪም ብሔርና ዘር የሚመድቡ የጭካኔ አድባራት ጽፈው ይለጥፋሉ። ሚዲያም ላይ ቀርበው ይናገራሉ። ከመወዳት እናት ተፈጥሬያለሁ የሚል የመወዳትም ሴት አለችኝ የሚል ደግሞም የማፈቅራት ሚስትና ጓደኛ አለችኝ የሚል አክስቴ ባትኖር ሕይወት የዚህ ደረጃ ላይ አይደርስም ብሎም የሚናገር ሰው እንደ ብርቱካን ላሉ ሴቶች ለማዘን ከሴት መፈጠሩ ከሴት መፍጠሩ ሴት መፍጠሩና ከሴቶች ጋር መኖሩ እንዲሁም ሴት መሆን ብቻውን በቂ አልነበረምን? ብርቱካን ከእነዚህ ወገኖቹ እንደ አንዷ ብትሆንስ ብሎ መጠየቅ ለእነዚህ ሕሊናቸውን ለሸቀጡ ሰብአዊነትንም ላልታደሉ የቁም እንስሳት የሚመጥን ጥያቄ ሊሆን አይችልም። ብርቱካን ኃላፊነት ወስዳ የደረሰባትንም በደል በእንባ ታጅባ ስትናገር ማስረጃ ታቀርብ የሚል የዘመን መንጋ እሷ በቴሌቪዥን ቀርባ ይህንን በምትናገርበት ዋዜማ ከአዲስ አበባ 100 ኪሎ ሜትሮች ርቀት ላይ ታግተው የተወሰዱ ሰዎች በሚሊዮን ገንዘብ እየተጠየቀባቸው ነው። ቤተሰብም በየእምነት ተቋማቱ ልመና ላይ ተሰማርቷል። እኒህ በምስሉ ላይ የሚታዩ አባት ልጃቸው እንደ ብርቱካን ታግታባቸው እየለመኑ ነው። አሊዶሮ በተባለ ቦታ ላይ ከገብረ ጉራቻ ወጣም ብሎ የታገቱት መንገደኞች ዛሬ እንደ ብርቱካን በሕይወት ላይ ተርፉ የሚችሉበት ዕድል መኖሩን ቤተሰቦች እየተናገሩ ናቸው። ታግታ ስለተደፈረችው ብርቱካን ማስረጃ የሚጠይቀው መንጋ ወደ ደብረ ማርቆስ ሲጓዙ ባሳለፍነው ሳምንት የታገቱት ሰዎች ደብዛቸው መጥፋቱን እነ ቢቢሲ ዘግበውታል ብሎ ቢጠየቅ ቢቢሲንም ማስረጃ ቅርብ ብሎ መናገሩ አይቀርም።